ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ 5 ምርጥ የእስር ቤት ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሰብስክራይብ በማድረግ አበረታቱን። አምስተኛ ኢንሄል። በተለያዩ የአክሽን እና ማርሻል አርት ፊልሞች ላይ የምናውቀው ጄን ክሎድ ቫን ዳም በመሪ ተዋናይነት የተወነበት ይህ ፊልም የ1 ሰዓት ከ38 ቆይታ ያለው ሲሆን ፊልሙ የሚዳስሰው በአንዲት ምሽት አንድ ማንነቱ ያልታወቀ ወንበዴ የካይልን ሚስት ይደፍራትና ይገላታል። ከዛም ግለሰቡ ማስረጃ ሳይገኝበት ይቀርና ነፃ ተብሎ በፍርድ ቤት ይለቀቃል። በዚህም ክፉኛ የተበሳጨው ካይል ከዛው ከፍርድ ቤት ሳይወጣ ሰውየውን በሽጉጥ መጥቶ ይገለዋል። ይህንንም ተከትሎ ካይል የዕድሜ ልክ እስራት ይፈረድበትና የጨካኝ እስረኞች መሰብሰቢያ ወደሆነ እስር ቤት ይላካል እያለ የሚቀጥል አስገራሚ ፊልም ነው። አራተኛ አንዲስፒዩትድ ሪደምፕሽን። በ2002 እና በ2007 ቀደም ብለው የወጡ ሁለት ክፍሎች ያሉት ይህ ፊልም የእስር ቤት ድብድብ ወይም ደግሞ ፕሪዝን ፋይትን መሰረት አድርጎ የተሰራ ፊልም ነው። ፊልሙ የሚያስቃኘን የራሽያ ዜግነት ያለው ቦይካ በድብድብ ከባድ ጉዳትን ካስተናገደ በኋላ ራሱን የዓለም አንደኛ ተደባዳቢ ለማድረግና ከእስር ቤት ነፃ ለመውጣት በማለም ቆርጦ ይነሳል። ነገር ግን የእስር ቤቱ ጠባቂዎች በሙስና የተጨማለቁና እሱ እንዲሸነፍ በማድረግ ነገሮችን ከባድ ሲያደርጉበት የሚያስቃኝ በብዙዎች ተወዳጅነትን ያተረፈ ምርጥ ፊልም ነው። ሶስተኛ ሻት ኮለር። ጄካፕ የተባለ የቢዝነስ ሰው ባደረሰው የመኪና አደጋ ይፈረድበትና እስር ቤት ይገባል። ከዛም በእስር ቤት ውስጥ በሌሎች ቡድኖች አደጋ እንዳይደርስበት በማሰብ አደገኛ እስረኞች ያሉበትን ቡድን ይቀላቀላል። ነገር ግን ይሄው ራሱን ለማዳን የገባበት ቡድን ከእስር ቤት ከወጣ በኋላ ህይወቱን ሲያመሰቃቅለው የሚያሳይ ምርጥ ፊልም ነው። ሁለተኛ እስኬፕ ፍሮም ፕሪቶሪያ። በዚህ ፊልም ላይ በሄሪ ፖተር ፊልሞች ላይ የምናውቀው ታዋቂው ዳንኤል ራድክሊፍ በመሪነት የተወነበት ሲሆን ፊልሙ የሚዳስሰው ሁለት ነጭ የፖለቲካ አክቲቪስቶች በ1979 በደቡብ አፍሪካ መንግስት ላይ አመጽ በማስነሳት ይታሰራሉ። ከታሰሩም ከጥቂት ጊዜ በኋላ የተለያዩ ዘዴዎችን በመጠቀም ከእስር ቤቱ ለማምለጥ የሚያደርጉትን ጉዞ የሚያሳይ በ1979 በፕሪቶሪያ የተፈጠረን ክስተት የሚያስቃኝ ምርጥ ፊልም ነው። አንደኛ ፓፒሎን። ፓፒሎን የተባለ ፈረንሳዊ ወጣት ባልፈጸመው ወንጀልና በተቀነባበረ ሴራ ተከሶ እስር ቤት ይገባል። እስር ቤት ውስጥም ከገባ በኋላ ብዙ ስቃይና ችግር ሲደርስበት ዴጋ ከተባለ የእስር ቤት ጓደኛው ጋር በመሆን ከእስር ቤቱ ለማምለጥ ሲጥር የሚያሳይ ከ1933 እስከ 1941 የተከሰተን የሄንሪ ቻሪሪን እውነተኛ ታሪክ የሚያስቃኝ አሳዛኝ የእውነተኛ ታሪክ ፊልም ነው። ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናሌ ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።